Hey guys, welcome to my YouTube channel. ዛሬ በተማሪ ዩኒፎርም ሆነን ማለት ነው ትወና የሚሰራው በተማሪ ዩኒፎርም ሳይሆን ማለት ነው። እሺ እንግዲህ ጋይስ ዛሬ በአስተማሪ ዩኒፎርማችን ነው ፈብረን የመጣ ነው። የዛሬ ቪዲዮ እንግዲህ ማለት ነው ክላስ ውስጥ የአስተማሪ አይነቶች ነው። አስተማሪ ምን አይነት አለ የሚለውን እንግዲህ በቪዲዮ አሳያችኋለሁ። ወደ ቪዲዮ ቲቸር አንድ ጥያቄ ነበረኝ። ወይ እናት ምንድን ነው? እንዴት ነው እስከዚህ አሁን ልጅ ነው ጥያቄ ነበር። እዚህ ጋር ገባኝ እሺ እንግዲህ ክላስ ዛሬ አሪፍ ውጤት ነው ያመጣችሁ። በጣም ገራሚ ክላስ። እንደዚህ አይነት ክላስ አጋጥሞኛል ሲጀምር አምሮታችሁ አሁን ውጤታችሁ ነግራችኋለሁ። በጭብጨባ ትቀበላላችሁ ማለት ነው። የመጀመሪያው ሰቃይ ተማሪ ብሩ ሲያጨብጭበት ዜሮ ያለ ዋናው እንዲ ኦ አይ ከባድ ሜሎዲ አልጻፈችም ባዶ ነው ግን በሞራል በዚህ ቀጥሉ። እሺ ምን ነው ጠፋብን? በእናትህ ስራ በራስህ እስኪ ተቆናል ኮምቢኒ አራ አለቀብህ። እሺ እንግዲህ ተማሪዎች ተዘጋጅታችኋል ብዬ አስባለሁ። ዛሬ ቪዲዮ ነው የምትፈተኑት። እሺ አራማሽ ተነገረን ትችል ቻውሳ ነው። አንድ ጥያቄ ምንድነው የሚሆነው ማለት ነው ኤክስ ከዋይ ስትቀነስ ማለት ነው ዜሮ ከመጣች ቢ ደግሞ ስንት ይሆናል? ደበራችሁ?